ማለት ነው። አከሱመስ ሞዩ waaqayyoodhaaf galanni ni mala waaqayyoodhaaf galanni haa ta'u jechuudha. afaan ibrootatiin ሆሳዕና jechuun yaa ilma daawit na fayyisi jechuudha. ሁሉም የዳዊት ልጅ ሆይ አድነን እያሉ ወደ ክርስቶስ ጮኹና ሆራ ሆሳዕና በአርያም ማለት በሰማይ ሆሳዕና መድኃኒት መባል ይገባሃል፣ መድኃኒትነት ለአንተ ይገባል ማለት ነው። እውነት ነው፣ ክርስቶስ ዓለሙን መድኃኒት ሆኖ ሊያድን ነው የመጣው እና አይሁድ ግን ክርስቶስ በተመሰገነው ምስጋና ቀኑና ደቀ መዛሙርት ዝም እንዲሉ ገሰጻቸው አሉ። ስታመሰግኑ እኮ ዝም በሉ በሏቸው የሚሉ አሉ። ነገር ግን ምስጋናችን አግባቡን የጠበቀ መሆን አለበት። አንዳንድ ጊዜ አሁን ታቦት ቆሞ እዚህ ጋር እየተማርን ወይ ጋር እዚህ ጋር ሊቃውንቱ እየዘመሩ ከጓሮ ሰማይ ምድር እስኪነቃነቅ ድረስ ከበሮ ይመታል ወይ ነጋሪት ይደበደባል። ያ ማለት አይደለም። ስርዓቱን በጠበቀ መልኩ ግን ሰው እግዚአብሔርን ሊያመሰግን ይገባዋል እና መድኃኒታችን ኢየሱስ ክርስቶስ በአህያይቱ ተቀምጦ እስከ ቤተ መቅደሱ በር ድረስ መጣና